አንድ ታሪክ ልነግራችሁ ፈልጌ ነው። ጄሮም የተባለ የቤተክርስቲያናችን ሊቅ ለብዙ ዘመን ሲተረጉም የነበረውን የትንቢተ ኢሳይያስ መጽሐፍ በጌታችን የልደት በዓል ለክርስቶስ ስጦታ ሊሰጥ አንድ ዋሻ ውስጥ ገባላችሁ። እውነተኛ ታሪክ ነው የምነግራችሁ። ልክ የልደት በዓል ላይ የተወደደ መድኃኒታችን ኢየሱስ ክርስቶስ ለአባ ጄሮም ተገለጠለት። ከዛ ምን አለው መሰላችሁ? ልጄ ጄሮም ምን ሆነ ነው እዚህ ዋሻ ውስጥ የገባኸው አለው። ጌታዬ ሆይ ዓይኔን ያፈዘዝኩበትን ጉልበቴን ያደነዘዝኩበትን ይህንን ስጦታዬን ለልደት በዓልህ ልሰጥህ አዘጋጅቼልህ ነው። የኢሳይያስን ትርጓሜ ስጦታ አድርጌ ልሰጥህ ነው አለው። ልጄ ጄሮም ጥሩ ነው ያደረከው፣ ግን እኔ ይሄን ስጦታህ አልቀበልህም አለው። ደነገጠ አባ ጄሮ። ጉልበቴን አፍስዤ ዓይኔን አደንዝዤ እንዴት ነው ማትቀበለኝ አለው። ልጄ ጄሮም ሌላ ስጦታ ፈልግ እንድቀበልህ አለው። እንግዲያውስ አፌ ኮቸችላ እስኪመስል የጾምኩበትን በረሃ ወርጄ የተጋደልኩበትን አንተን ለመመስከር መናፍቃንን አፍ ባስያዝኩበት ዋሻ በገባሁበት በትህርምት በቆየሁበት በዚህ ተጋድሎዬ እሱን ውሰደው፣ ይህን ስጦታ አድርጌ ልስጥህ አለው። ልጄ ጄሮም ጥሩ ነው፣ ግን ይሄንንም ስጦታ አድርጌ አልቀበልህም አለው። እንግዲያውስ ምን አለኝ? የሰራሁት አንድ ስራ ይሄ ነው፣ የምኖረው ሕይወት አንድ ይሄ ነው፣ ከሱ በቀር ጌታዬ ሆይ ምንም የለኝም እሰጥህ አለው። ልጄ ሆይ ለዚህ ለበዓሌ ታስደስተኝ ዘንድ ትፈልጋለህ? አዎ። እንግዲያውስ ኃጢአትህን ስጠኝ አለው። ምንህን ስጠኝ? እናንተ የተወደዳችሁ ኦርቶዶክሳውያን እስኪ ድጋሚ ልጠይቃችሁ፣ ለክርስቶስ ውድ ስጦታ መስጠት ትፈልጋላችሁ? እስኪ እጃችሁን አውጡልኝ።